ሰላም ጤና ይስጥልን የተከበራችሁ ውድ የኢቨን ሾው ቤተሰቦች እንደምን አላችሁ? ዛሬ የምንነጋገረው ስለ አምልኮ ነው። እውነተኛ ወይንም ትክክለኛ የሆነ አምልኮ ምንድነው የሚለውን ከመጽሐፍ ቅዱስ ከአንድ ክፍል አጠር አድርጌ በ10 ደቂቃ የማካፍላችሁ ይሆናል። ማቴዎስ ወንጌል ምዕራፍ 2 ላይ ያለ ሐሳብ ነው ዛሬ የምንመለከተው። በዚህ ክፍል ላይ ስቶሪውን ስነግራችሁ ከምስራቅ በኢየሱስ ክርስቶስ ኮከብ ተመርተው ስለመጡ ስለ ጠቢባን፣ ስለ ሄሮድስ፣ ስለ ኢየሱስ ክርስቶስ እንዲሁም ስለ ኢየሱስ ክርስቶስ እናት እና ስለ ዮሴፍ እንዲሁም አጠር ያሉ የዝውውር ከግብጽ ወደ ኢየሩሳሌም ስለነበረው ታሪክ የሚናገር ክፍል ነው ማለት ነው። በዚህ ክፍል ላይ እንደምንመለከተው እነዚህ በኮከብ የተመሩ ሰዎች አሁን በምንኖርበት ጊዜ አስትሮኖመርስ ተብለው የሚጠሩ እጅግ በጣም ጠቢባን የሆኑ በአሁኑ ጊዜ ሳይንቲስት ብለን ልንጠራቸው የምንችላቸው ናቸው። እነዚህ ጠቢባን እንግዲህ ተመርተው የሄዱት ኢየሱስ ክርስቶስ በተወለደ ጊዜ ለሱ እንዲሰግዱ እንግሊዘኛው ሲናገር ሂዝ ስታር ይላል ወይንም የኢየሱስ ክርስቶስ ኮከብ ይላል። ተመርተው ነበረ ወዴት? ወደ ኢየሩሳሌም ካሉበት ሊሰግዱለት ወይንም እንግሊዘኛው ሊያመልኩት ይላል የሄዱት። በነገራችን ላይ የመጀመሪያው ነገር ልነግራችሁ የምፈልገው አምልኮ የመመራት ውጤት ነው። እነዚህ ሰዎች የተመሩት በኮከብ ነው። አሁን ደግሞ በዮሐንስ ወንጌል ምዕራፍ 4 ላይ እንደሚናገረው እግዚአብሔር መንፈስ ነው፣ የሚያመልኩትን በመንፈስና በእውነት ሊያመልኩት ይገባል፣ እግዚአብሔርም የሚሻው እንደነዚህ አይነት አምላኪዎችን ነው ብለው በዮሐንስ ወንጌል ምዕራፍ 4 ላይ ጌታ ኢየሱስ ክርስቶስ ከሳምራዊቷ ሴት ጋር በተነጋገረው ኮንቨርሴሽን በደንብ አድርጎ ይናገራል። የዛኔ እነዛ ጠቢባን በኦልድ ቴስታመንት በኮከብ ነው የተመሩት። አሁን እኛ ደግሞ በአዲስ ኪዳን እግዚአብሔርን የምናመልከው አንደኛ ነገር በመንፈስ ተመርተን ነው። ስለዚህ እግዚአብሔር መንፈስ ነው፣ ልናመልከውም የሚገባ በመንፈስ ነው፣ ሊድ የምንደረገው በመንፈስ ነው ማለት ነው። ተመርተው ወደ ኢየሱስ ክርስቶስ ሄዱ። በነገራችን ላይ ኢየሱስ የአይሁድ ንጉሥ የሚለውን ነው የማቴዎስ ወንጌል በደንብ የሚያበስረው። ታዲያ አንድ ትልቅ ስህተት ሰሩ እነዚህ ጠቢባን። ምንድነው የሰሩት? እነሱ የጠበቁት የአይሁድ ንጉሥ ስለተባለ ኢየሱስ የሚወለደው በቤተ መንግስት መስሏቸው ወደ ንጉሥ ሄሮድስ ነበር ሄዱት። ነገር ግን የሰሙት የስጋ ሐሳባቸውን ስለነበረ የኮከቡን ምሪት ትተው ስለነበረ ሜስሊድ ነበር የተደረጉት ማለት ነው። በሄዱ ጊዜ ኢየሱስ ክርስቶስ ወይንም የአይሁድ ንጉሥ የተወለደው ሕፃኑ የት አለ ብለው በጠየቁ ጊዜ እጅግ በጣም ነበረ የተረበሸው። ማን? ንጉሥ ሄሮድስ። እንዲሁም ኢየሩሳሌም እንደታወከች በዚህ ክፍል ላይ ይናገራል። ወዳጆቼ እውነተኛ አምልኮ ሰይጣንን ወይንም የኢየሱስ ክርስቶስ ጠል የሆኑትን እጅግ በጣም የሚረብሽ ነው። ስለዚህ ባላችሁበት አካባቢ ዘማሪና አምልኮ መሪ የሆናችሁ ዝማሬ ወይንም አምልኮ እግዚአብሔርን ማምለክ ቀላል ነገር አይደለም። እጅግ በጣም ሰይጣንን ወይንም ኢየሱስ ክርስቶስ ጠል የሆኑትን በጣም የሚረብሽ ነው። ስለዚህ በጣም ትኩረት ልናደርግ ይገባል። ሶስተኛው ነገር ምንድነው? ሄሮድስ ያሰበው ኢየሱስ ክርስቶስ የአይሁድ ንጉሥ ስለተባለ እሱ ቲንኪንጉ ይህ ኢየሱስ ክርስቶስ መጥቶ የኔን ንግስና፣ የኔን ወንበር፣ የኔን ዙፋን ይናጠቃል የሚል ነበር። ኢየሱስ ክርስቶስ ግን የመጣው የሱን ዙፋን ሊናጠቅ ሳይሆን ማንነቱን ወይንም ልቡን ፈልጎ ነበር የመጣው። እውነተኛው አቲቲዩድ የሄሮድስ ኢየሱስን ማምለክ ሳይሆን የት እንዳለ ንገሩኝ እኔም ሄጄ እንድሰግድለት ይላል በዚህ ክፍልና እውነተኛ ፍላጎቱ መስገድ ሳይሆን ኢየሱስን መግደል ነበር። ስለዚህ ትክክለኛው አምልኮ ከአቲቲዩድ ጋር የተገናኘ ነው፣ ከማንነት ጋር የተገናኘ ነው። ብዙ ሰዎች እናመልካለን ይላሉ። ካመለኩ በኋላ ግን የሚያደርጉት ነገር ፈጽሞ የተለየ መንፈሳዊነት የሌለበት ነው። እውነተኛ አምልኮ ከአቲቲዩድ ጋር ይገናኛል። እግዚአብሔርን በምታመልኩበት ጊዜ ማንነታችሁ በጣም ወሳኝ ነው። ወይንም እግዚአብሔር የሚፈልገው ትክክለኛ ማንነታችሁን ነው ማለት ነው። እነዚህ ሚስሊድ የተደረጉ ጠቢባን ሄሮድስ ቤተልሔም ሄዳችሁ እስኪ እዛ ሊኖር ይችላል ኢየሱስ ክርስቶስ ብሎ በሚመራቸው ጊዜ ማቴዎስ ወንጌል ምዕራፍ 2 ቁጥር 10 ላይ እንደገና ኮከቡን ሲያገኙ በጣም እንደተደሰቱ ይናገራል። በዚህ ክፍል ላይ እንድንመለከት የምፈልገው አራተኛው ሐሳብ እነዚህ ጠቢባን ተመርቶ በሄዱ ጊዜ የሰገዱት ለማርያም ሳይሆን እውነተኛ አምላክ ለሆነው ለልጁ ለኢየሱስ ክርስቶስ ነው። ስለዚህ ወርሺፕ ልናደርገው የሚገባ
የሚገባ አምልኮ የተገባውን እውነተኛ ንጉሥ የሆነውን ኢየሱስ ክርስቶስን ብቻ ነው ማለት ነው። አምልኮ መሪ የሆናችሁ ሪሊ እናንተም በምታመልኩበት ጊዜ አምልኮን በምትመሩበት ጊዜ እውነተኛ ስግደት የሚገባው ራሱ ኢየሱስ ክርስቶስ ብቻ መሆኑን በጣም እርግጠኞች መሆን መቻል አለብን። ይህ ብቻ አይደለም። አምስተኛው ሐሳብ በጣም ውድ የሆነ ነገራቸውን ነው የሰጡት። ይህ ምንድነው? ወርቅ፣ ዕጣንና ከርቤ ነበረ። አምጥተው ለኢየሱስ ክርስቶስ ሰገዱ፣ ይህንንም ሰጡት። ወርቅ ምንድነው የሚያሳየው? የስነ መለኮት ምሁራን በሚናገሩበት ጊዜ ኢየሱስ ክርስቶስ የእግዚአብሔር ክብር መገለጫ መሆኑን የሚያሳይ ነው። እንደገና ደግሞ ዕጣን የሚለው በዚህ ምድር ሲመላለስ ያለውን እውነተኛ ወይንም መልካም መዓዛ ያለውን ሕይወቱን የሚያመለክት ነው ብሎ ይናገራሉ። ከዛ በተረፈ ከርቤ ደግሞ የሚያሳየው ከርቤ በእስራኤል ወግ ምንድነው የሚደረገው? የሞተን ሰው ነው በከርቤ የሚቀቡት ወይንም የሚያጥኑት። ያ ደግሞ ከሞት ጋር በተገናኘ ሕይወቱን የሚናገር ነው ማለት ነው። ይህ ብቻ አይደለም። እነዚህ ሰዎች ስድስተኛውና በጣም ወሳኙ ነገር ኢየሱስን ስላመለኩት ወደ ሄሮድስ እንዳይሄዱ፣ ወደሚያጠፋው እንዳይሄዱ እግዚአብሔር እንደመራቸው ትክክለኛ አቅጣጫ እንደመራቸው ይናገራል። ትክክለኛ አምልኮ ወደ ትክክለኛ አቅጣጫ የሚመራ ነው ማለት ነው። እውነተኛ የሆነውን አምላክ በምታመልኩበት ጊዜ ወደ ትክክለኛ ዳይሬክሽን ሊድ ትደረጋላችሁ፣ ከጠላታችሁ ወደምታመልጡበት። ዳዊት ሲናገር ምንድን ያለው? ምስጋና የሚገባውን እግዚአብሔርን እጠራለሁ፣ ከጠላቶቼ ምን ሆናለሁ? እድናለሁ እንዳለ ማለት ነው። ስለዚህ I call unto the Lord who deserves my praise ይላልና የኛን ፕሬዝ ዲዘርቭ ወደሚያደርግ ወደሱ እጣራለሁ፣ ከጠላቶቼም እድናለሁ ይላል። እውነተኛ አምልኮ የሚያስመልጥ ነው ማለት ነው። ስለዚህ አምልኮ መሪና ዘማሪ የሆናችሁ ልክ ቆላስይስ 3:16 ላይ የእግዚአብሔር ቃል በሙላት ይኖርባችሁ እንደሚል በውስጣችሁ የእግዚአብሔር ቃል በሙላት ሊኖርባችሁ ይገባል። አምልኮ በምትመሩበት ጊዜ ስለ አምልኮ ለጉባኤው መናገር ያለባችሁ፣ ማውራት ያለባችሁ እናንተው ናችሁ። ማስተማርና ማሳወቅ ህዝቡን ያለባችሁ እውነተኛ አምልኮ ማለት ምን ማለት እንደሆነ እናንተው ስለሆናችሁ አሁን የነገርኳችሁ ይህ የእውነተኛ አምልኮ ምሳሌ ነው። አምልኮን እንደሚመራ ሰው ወይንም የመዝሙር ጸጋ እንዳለው ሰው አንደኛ በመንፈስ ቅዱስ ተመርታችሁ እግዚአብሔርን ማምለክና በመድረክም በየትኛውም አይነት ስፍራ አምልኮ መምራት መቻል አለባችሁ። ሁለተኛው ነገር ደግሞ እውነተኛ አምልኮ ከአቲቲዩድ ጋር፣ ከባህሪ፣ ከማንነታችሁ ጋር የተገናኘ ነው። እግዚአብሔር የሚፈልገው ማንነታችሁን፣ ልባችሁን እንጂ ኤክስተርናል የሆነውን ፐርፎርማንስ በፍጹም አይደለም ማለት ነው። ይህ ብቻ አይደለም። እውነተኛ አምልኮ በጣም ጠላትን የሚረብሽ ነው። ህዝቡንም ራሳችሁንም ከጠላት መናጠቅ ስለሆነ እውነተኛ አምልኮን ማምለክና አምልኮ መምራት መቻል አለባችሁ። በተጨማሪ እውነተኛ አምልኮ የሚገባው ስግደት የሚገባው ለኢየሱስ ክርስቶስ ነው፣ ለእውነተኛ አምላክ ነው። ከዚህም በተጨማሪ ምንድነው እጃችሁ ላይ ያለ? ለእግዚአብሔር መቅረብ ያለበት በጣም ውድ የሆነ ነገር ነው። በጣም እንቁ የሆነ ነገር ነው ለእግዚአብሔር መቅረብ ያለበት። በተጨማሪ እውነተኛ አምልኮ በምታመልኩበት ጊዜ ወይንም በምትመሩበት ጊዜ ጠላት እንዳያጠፋችሁ፣ ህዝቡንም ጠላት እንዳያጠፋ ምሪትን ታገኛላችሁ ማለት ነው። ይህ የእውነተኛ አምልኮ ምሳሌ ነው። በእውነተኛ አምልኮ እግዚአብሔርን እንድናመልከው እግዚአብሔር ይርዳን እላለሁ። ለዚህ ቻናል አዲስ የሆናችሁ እኔ ወንደሰን ሳሙኤል እባላለሁ። በዚህ ቻናል ላይ የምናወራቸው ሐሳቦች በሙሉ አምልኮን እና ዘማሪዎችን በተመለከተ እንዲሁም የአምልኮ መሪዎችን ወይንም የአምልኮን ህብረት እንዲሁም የመዘምራንን ህብረት በተመለከተ የምናወራበት፣ የምናነሳበት፣ በሰፊው የምንጨዋወትበት፣ የምንማማርበት እንዲሁም አንዳንድ ስልጠናዎች ተዘጋጅተው የሚሰጡበት ቻናል ነው። እንዲሁም የዚህ ቻናል ተከታይ የሆናችሁ ቤተሰብ የሆናችሁ እጅግ በጣም አድርጌ አመሰግናለሁ። አንዳንድ አጠር ያሉ በጣም ቆንጆ ሐሳቦችን ለዘማሪዎችና ለአምልኮ መሪዎች በቲክቶክ አካውንቴ ስለማስቀምጥ በዚህ አካውንት ሄዳችሁ ገብታችሁ አጠር ያሉ ግን በጣም አስተማሪ የሆኑ ቲፖችን ስለማስቀምጥ ማግኘት ትችላላችሁ። የዚህ ቻናል ቤተሰብ ያልሆናችሁ ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ እና ቤተሰብ እንድትሆኑ በድጋሚ ጠይቃችኋለሁ። ሌላ ጊዜ ደግሞ እንዲሁ በጣም ወሳኝ በሆነ አምልኮንና ዝማሬን በተመለከተ ጥሩ ትምህርት ወደ እናንተ ይዤ እመጣለሁ። ሁላችሁም በያላችሁበት ሰላማችሁ ብዝት ይበልልኝ። በማስተዋል እንዘምር።